ገብቷል አልሰማም ፖሊስ ቢመጣ አልሰማም አልኩ ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን እሺ ተያዘብን ከዛ ሲያዝ ቀጥታ እኔ ጋር ነው ወይ ተባልኩ ዴቭ ጃማው እንደዚህ ሆኖ ተያዘ የት በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ ዝም ብለህ በሩ ይታያል አሉ አዎ ልክ በሩ ላይ ስደርስ ውጣ በሩ ላይ ስደርስ ውጣ ዘይው ማጅን ከዛ ያ ልቤን ያቁታል ከዛ ደረስኩ ታርጋዬን አጠፍኩኝ በሩ ላይ ቀጥ ብዬ ወደ ኋላ ገባሁ ከዛ የማይገባበት ቦታ ነው ገባሁት which is ብዙ መሳሪያ አለ ሰው ተዘናግቶላቸዋል ልክ ሲያይን ካቴና ገብቶላቸዋል ልክ ሲያይን ተንደርድሮ ሲመጡ ብድግ ብሎ ካቴና ቆም ሲል መስኮቴን ነው ያወረድኩት ጽዛር ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው ወደ ላይ ነው መጀመሪያ ማስጠንቀቂያ እሺ ዛለው በመስኮት ገቡ ነዳውት ሰነደው ሲወጣ ክራውድድ ነው ጋጭቸው በዚህ በቀሰል ዝግ ነው በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል ላይፍ ኦፍ አ ጋንግስተር አይጠቅምም ይኸውልህ ጓደኛዬን አጥቼዋለሁ ላይፍ ኦፍ አ ጋንግስተር ሞት በጥይት ነው የሞተው ማለት ፖሊሶች ናቸው የገደሉት መኪና ውስጥ ኦኬ እና ህይወትን ሞትን አንፈራም ነበር አንድ ቀን እንደሞትን I was definitely sure እኔ ዴስቲኔሽን እንደሌለኝ አውቀው ነበር ኮንሺየስ ነበራችሁ ስለሞት ምናምን ታወሩ ነበር እዚህ አሁን ዘፈን ላይ ቅርብ ጊዜ ወጥቷል ያ ቪዲዮ ላይ ነግሬሃለሁ አይደል መጨረሻዬም ጨለማ ነው ማንንም አልፈራም ምናምን that was my life wow ሶታ ጸልይ ነበር እግዚአብሔር ሆይ if this is the last day ይቅር በለኝ ኃጢአቴን እዛ እንትን ውስጥ ሆነ በቃ if this is the ምክንያቱም every day was the last day yes really ታወራላችሁ yes what was it ምንድነው እዛ አይነት ነገር ውስጥ ሆናችሁ ከሚገርም ነገር the whole የአዲስ አበባ ጀማ ዋና የሚባሉት ምን ይሉኝ ነበር ዴቭ አልጸለይክም እንዴ ዛሬ ይሉኛል የሆነ ነገር ላይ ስመጡ ምክንያቱም every day was the last day ምክንያቱም እኛም ታጥቀን ነው የምንወጣው የሚጠብቀንም ግድ ይፋውል ነው የትጥቅፋውል ነው የሚጠብቀን ስለዚህ it was the last day አንደኛችን ስንጎዳ it was okay ሁለተኛው ሲሞት it was okay ሶስተኛው 18 አመት ሲፈረድበት it was okay አንደኛው 15 አመት ሲያዝ ሲፈረድ it was okay አንደኛው ደግሞ በእንትኑን አካለ ስንኩል በጥይት ተመቶ አካለ ስንኩል ሲሆን it was okay you are next wow እቆጥራለሁ I'm next your day is my next I live my life like every day was the last day